ውድ የቤተ ጎዶልያስ ሚዲያ ተከታታዮቻችን በእግዚአብሔር በአምላካችን ፍጹም ሰላምታ በእመቤታችን በቅድስት ድንግል ማርያም ምልጃ ረድኤት በቅዱሳኑ በጻድቃኑ ረዳትነት በእያላችሁበት የሰዓት አቆጣጠር እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ እንላለን። እንኳን በሰላም በፍቅር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አብይ ጾም በሰላም በፍቅር አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር አባታችን ጸጋና በረከት በሁላችን ላይ ይሁን። ይህ ቤተ ጎዶልያስ ሚዲያ ነው። በቤተ ጎዶልያስ ሚዲያ የተለያዩ ገዳማትን፣ አድባራትን፣ ቅዱሳን መካናትን ሁሉ በማስጎብኘት የምናቀው ቤተ ጎዶልያስ ሚዲያን ሰብስክራይብ በማድረግ የዚህ አገልግሎት ተጠቃሚ እንድትሆኑ በፍቅር ቃል እንጠይቃለን። ሁልጊዜ እንደምናደርገው እንግዲህ በመካከላችን ለናንተ እንግዶችን ከአገልጋይ ተሞክሮ ቅድስት ቤተክርስቲያን በገዳማት ዙሪያ በተለያዩ አገልግሎት ወደናንተ እንግዶችን እየጋበዝን ያመጣን ያስተዋወቀን ነው። አሁን እነሆ ደግሞ ለዛሬ ጋበዝናት የምንወዳት የምናከብራት የበገናዋ ባለጸጋ ዘማሪት የትምወርቅ ሙላት በመካከላችን ትገኛለች። ከርሷ ጋራ ቆይታዎችን እናደርጋለን። እንኳን በሰላም በፍቅር ጥሪያችንን አክብረሽ ወደ ቤተ ጎዶልያስ ሚዲያችን በሰላም መጣሽልን እንላለን። እንግዲህ እንኳን ደህና መጣሽልን። እግዚአብሔር ያክብርልኝ። እኔም እንኳን ደህና ቆያችሁኝ እላለሁ። ቤተ ጎዶልያስ ሚዲያን እኔም ታላቁን አብይ ጾምን ምክንያት አድርጎ ለዚህ መርሃ ግብር ስለጋበዘኝ እኔም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር አምላክ ያክብርልን። እንግዲህ ማሚ ዛሬ የትምወርቅ ብለን በሙሉ ቃል ጠራን። እንግዲህ ሁሉም እንግዲህ የሚሉት ያው አገልጋዮቹም አብሶ በቅዱስ ቂርቆስ ያለ ነው የዲያቆናት ህብረትም የአገልጋዮችም ህብረትም ማሚን ነው ምንለውና ከምን አንፃር ነው እስኪ ማሚ የትምወርቅ ሙላት የበገና እናት ናት፣ እንግዲህ የበገና ባለጸጋ ናትና ይሄንን እስኪ ማሚ የምትባይበት ከምን አንፃር ነው? እንግዲህ ያው ማሚ የምትሉት እናንተ ናችሁ። እኔ ማሚ ሲባል በጣም ደስ እንደሚለኝ ብቻ ነው የማውቀውና መጠየቅ የነበረበት ለምንድን ነው ማሚ ያልናት የሚለው አካል ነው መጠየቅ ያለበት ብዬ አስባለሁ። ግን እኔ ማሚ ሲሉኝ ደስ ይለኛል፣ በጣም ደስ ይለኛል። ምክንያቱም በእናንተ ደረጃ ብቻ ያሉት አይደሉም፣ ትልልቆቹም እናታችንም የሚላለ ማሚ የሚላለ እንዳልከው ቂርቆስ አካባቢ ግን በሙሉ ማለት ይችላል። አገልጋዩም እዛ አካባቢ ያሉ ልጆች ማቃቸው ማሚ ነው የሚሉትና ደስ ይለኛል። እኔ እንግዲህ ማሚ የእናትነት ባህሪን ገጸ ባህሪውን ተላብሼው ኖሬው ከሆነ በጣም መታደል ነው እናት መሆን። ለዚህ ሁሉ ሰው በእናትነት መሰየም መጠራት ደስ ይላልና ደስ ይለኛል። እኔ ማሚ የምትሉት እናንተ ናችሁ። እኔ ግን ደስተኛ ነኝ። በነገራችን ላይ ትልቅ እኔ እንዳሳበም እኔ አንደኛው ኩራት የሚሰማኝ እኔ ነኝና ማሚ የሚገርማችሁ የትምወርቅ ሙላት ለሁሉም ደራሽ ናት። ያው ማንም ሰው ነው የሚናገረው የሚመሰክረውምና አብሶ አገልጋይት በታመመ ጊዜ አገልጋዩ ራሱ ትዳሩን ሲመሰርት እንዲሁም ደግሞ አገልጋዩም ሲታመም በሐዘንም በደስታ ማሚ ያው ቀድማ ደራሽ ናትና ሁሉንም የምትሰበስብ እናት ልክ እንደ እናት ነው ሁሉም አገልጋይም የሚያይሽና እስኪ ማሚ ወደ አገልግሎት የትምወርቅ ሙላት እንዴት ገባች? እንዴት ተነሳች? የበገናስ አገልግሎት እንዴት ገባሽበት? እስኪ ወደ ቤተክርስቲያኑ አገልግሎት የገባሁት በልጅነቴ ነው። በምኖርበት ተወልጄ ባደኩበት አካባቢ ላይ በቅዱስ ጊዮርጊስ ቤተክርስቲያን የሰንበት ትምህርት ቤት አገልግሎት ነበረኝ። እዛ ነው አገልግሎቱን ልምምድ የወሰድኩት። ከዛ ውጪ ወደዚህ ስመጣ ግን ከበገናው ጋር በበለጠ ከበገናው ጋር ነው ጉዞ የነበረው የአገልግሎቱ ጉዞና የበገናው አገልግሎት የገባሁት በአጋጣሚ ቢሆንም በእግዚአብሔር ፈቃድ ነው። ግን እድሉን ያገኘሁት የተመቻቸልኝ አስቤበት አይደለም፣ በአጋጣሚ ነው ያገኘሁት። ሌላ በገና ደርዳሪ በወደ ምረት አግኝቼ እሷን አይቼ በበገናው ተማርኬ ቀጥታ የምወደውን በገና አገኘሁኝ። ድምፁን ሰማው ስለነበረ በሰንበት ትምህርት ቤት ውስጥ በዛ መልኩ ገባሁኝ። ግን
ብዙ ሳልቆይ ልምዱ አብሮ ተዋሃደ። በትምህርት ቤት ደረጃም አልተማርኩም። በመስማት በመለማመድ አሳድጌ ያው ከሁለት አስርት ዓመታት በላይ በገና ከኔ ጋር አብሮ ነው ያለው። በራስሽ ጥረት ነው እዚህ እንትን ያለው? ሙሉ በሙሉ ማለት ይቻላል። በገና መቼም ተተርጉሞ ተነግሮ የማያልቅ ነውና ውስጥንም የሚያድስ ነውና በገና ላንቺ ምንድነው? በገና የምስጋና ዕቃ ነው። በቅዱስ መጽሐፍ አገልግሎት ሲሰጥ የነበረው ሰፊ ነው። ከመጀመሪያው ምዕራፍ ከኦሪት ዘፍጥረት ምዕራፍ 4 ቁጥር 21 ጀምሮ እስከ ራዕይ ዮሐንስ ድረስ በሰፊው አገልግሎቱ ተጠቅሷል እና በገና ለኔ የሚያረጋጋ የዜማ ዕቃ፣ ወደ ራስ የጥሞና ጊዜ የምታሳልፍበት ድምፁ መልካም የሆነ ከሁለት ነገሮች የተዋሃደ የዜማ ዕቃ ነው። ስለዚህ በገና ለኔ አገልግሎቱ ሰፊ ቢሆንም በመጽሐፍ ቅዱስ ያንን ተደራሽነት እኔ በግሌ አግኝቻለሁ ብዬ ያሰብኩበት ይሄ በመጽሐፈ ሳሙኤል ምዕራፍ 16 ቁጥር 16 ላይ ያለው በሳኦል ላይ የነበረውን መንፈስ ዳዊት ተጠርቶ በሚደረድርበት ጊዜ በሳኦል ላይ የነበረው መንፈስ ገለል ይልለት እንደነበረ፣ ወደ ልቡ ይመለስ ይጽናና ይረጋጋ እንደነበረው በገና ለኔ በጣም የሚያረጋጋኝ ወደ ራሴ የማይበትን ከእግዚአብሔር ጋር የጥሞና ጊዜን የምወስድበትን ጊዜ የሚፈጥርልኝ ድምፁ መልካም የሆነ የዜማ ዕቃ ነው። እንግዲህ በገና ትልቁ ነገር በጌታችን በኢየሱስ ክርስቶስ ጾም በአብይ ጾም የሚዘወተረው አገልግሎት የሚከናወንበት ይሄ ታላቅ የእግዚአብሔር የምስጋናው የሆነ ዕቃ ነውና ማሚ እንግዲህ የበገናን ትምህርት የሚገርማችሁ እሷ ጋር ብቻ አልቆመም። በአካባቢዋ በግቢዋ እንደውም በተለያዩ ሚዲያዎችና በተለያዩ ቪዲዮ ላይ መለከት ነበርና ለነሱ ለህፃናቱ ለትምህርት በዛው አካባቢ ግቢ ውስጥ ለሚገኙት ህፃናትም ጭምር በገናን በቤቷ ታስተምራለች። ይህ እውነት ነው? እንግዲህ በገናው እስኪ እንዴት መጣልሽ? ሐሳቡ እንዴት መጣልሽ? በገናን ለትውልዱ የሚል ፕሮጀክት ለአራተኛ ጊዜ በመድረክ እያሳየሁኝ ያለሁት አስቤው ያለ ለፍጻሜ ይደርሳል ተብሎ የታሰበ ያለ ትልቅ ፕሮጀክት አለኝ። እሱ ምንድነው የታሰበበት ምክንያት እንዳልከው በመኖሪያ ቤቴ በአካባቢ ያሉትን ልጆች በመሰብሰብ በማስተማር ላይ ያለውበት ሁኔታ ውጤቱ በጣም መልካም ሆኖ ሳለ ሳየው ይሄ ነገር ተደራሽነት ሊኖረው ይገባል። በገናን ለሚወዱ ህፃናት በሙሉ በገናን ማስተማር አለብኝ። በገናን እያወቁ በገናን ድምጽ እየሰሙ ልጆች ቢያድጉ በመንፈሳዊ ህይወታቸውም ተቃኝተው ያድጋሉ። የግብረ ገብ የሚባለውን ነገር ነክተውት ያልፋሉ። ድሮ በትምህርት ቤት ይሰጥ የነበረው የግብረ ገብ ትምህርት አሁን አብዛኛው ቦታ እያየሁት ስላልሆነ በሰንበት ትምህርት ቤቶች አካባቢ ይሰጥ እንደሆነ ነው እንጂ እኔ በትምህርት ቤት ደረጃ ብዙ እያየሁት አይደለምና እሱ ነገር መምጣት አለበት የሚል የራሴን የምችለውን ያክል ለትውልዱ ቢያንስ በዚህ ውስጥ ማለፍ አለበት። ልጅ ከትንሽነቱ ልጆች ካልተሰሩ በቤትና በአካባቢው ካልተሰሩ ለሀገርም የሚጠቅሙ አይሆኑም፣ ለቤተሰብ ለወገንም የሚጠቅሙ ስለማይሆኑ ተሰርተው ማለፍ አለባቸው ልጆች በሚል ልጆችን በመንፈሳዊ ህይወት የትኛውም እምነት ተከታይ የሆኑ ልጆችን በመንፈሳዊ ህይወት እንዲያድጉ መከራለሁኝ። እኔ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ ያሉትን ልጆች በገና እንወዳለን፣ በገና እንፈልጋለን የሚሉ ልጆችን በማሳየት የበገናን ለትውልዱ መርሃ ግብር እያሳደግኩት አሁን ለአራተኛ ጊዜ ደርሷል። በጣም ጥሩ ውጤት አግኝቼበታለሁ በልጆቹ ላይ። ከዛም ተነስቼ ነው ቤት ውስጥም ያው ታስተምራቸዋለሽ ማለት ነው በሰፊው? ቤት ነው ማስተምረው። በየቤታቸው የሚሄድኩ ማስተምራቸው ደግሞ ከልጆች ውጪ የሆኑ አረጋውያን ደግሞ አሉኝ። ለጸሎት መጠቀም የሚፈልጉ አረጋውያን ቤታቸው ድረስ መምጣት የማይችሉ ቤታቸው ድረስ እየሄድኩ ማስተምራቸው አረጋውያንም አሉ። ቤቴ ግን ማስተምረው ልጆች ነው። ከተለያዩ ቦታ የሚመጣሉ፣ ከኢትዮጵያ ውጪ ያሉ በክረምት ላይ ረፍት የወሰዱ ሰዎች በትምህርታቸው ረፍት ላይ መጥተው ተምረው ችለው ይሄዳሉ እና በጣም ተቃኝተው በጣም መንፈሳዊያን ሆነው በርትተው በጉልበታቸው በዚህ በመንፈሳዊ ህይወታቸው በርትተው በራስ መተማመናቸው ኖሯቸው ሲያድጉ ልጆች ደስ ይላልና እነሱ ነገሮች ስላየሁበት ይሄንን እስካለው ጊዜ ድረስ አስቀጥዬ ማለፍ ነው የምፈልገው። በዚሁ አጋጣሚ እንደውም ቅዱስ አባታችን አቡነ መርቆሬዎስን በቤታቸው ድረስ በገና በጣም ነበረ እጅግ አብልጦ የሚወዱትና
ከሳቸው ጋራም ቤትም የማገልገል ትልቅ ጸጋ ነበር። ከታቸውም አይለህን ይደርብን አሜን። እና ምንድነው ከሀገር አሜሪካ ወደዚህ በመጡበት ጊዜ ከረጅም ዓመታት በኋላ የሚፈልጉት የነበረው አንዱ በገናን ድምጽ መስማት ፈልጋለሁ በገናን ደርሰው በሚል በአካባቢያቸው ካሉ ሰዎች ደረሰኝ ጥሪ መሰረት እኔ እድለኛ ሆንኩና እሳቸው ጋር በሳምንት አንድ ቀን 2 ቀንም እንደዚህ 15 ቀንም የቆጠርኩኝ በመጠራበት ጊዜ የድርኩ በገና አቀርብላቸው ነበርና የበገናን ድምጽ ይሰሙ ነበር። በጣም ይወዳሉ። ጨርሼም በቃ ደክሟቸዋል ብዬም ስል ተጨማሪ ዜማ እንደገና እንደዘምር ያዙኝ ነበረ። በጣም ደስ የሚል የበረከት ጊዜ አሳልፌያለሁ ከሳቸው ጋር። በህይወቴ እድለኛም ነኝ ብዬም አስባለሁ። እና አጋጣሚ በማግኘቴ ትክክልም ነካ አይተዋል። እንግዲህ በተለያዩ ሚዲያዎች ላይም የቀረበ ነገር ስለሆነ አይተዋል። በጣም እሳቸውም አብልጠው ያው ይነገራል ስለሚነገር በገና በልዩ ሁኔታ ይሰሙ ነበር ያደምጡ ነበርና በረከታቸው ይደርብንም ዛሬ እንግዲህ እንግዲህ አንድ እስኪ ፕሮጀክት ነበረ ከዚህ በፊትም እንግዲህ በክብርት ዘማሪያችን የትምወርቅ ሙላት ተዘጋጅቶ በገና ለትውልድ የሚል ተደራሽነት አገልግሎቱ አንቺ ጋር ብቻ ሳይሆን ቅድምም እንደሰማ ነው በአካባቢሽ ላይ ግብረገብ ተማሪው እንዲማር ሃይማኖት ውስጥ ያሉትን ብቻ ሳይሆን ከሃይማኖት ውጪ የሆኑትን ወንድሞች እህቶች እንዲማሩ ስርዓትና ያው በህግና በእንትን እንዲሄዱ ኢትዮጵያ ካልቸሯን እንዲያውቁ ብዙ ነገሮችን እየጣርሽ ነውና በገና ለትውልድ የሚል ትልቅ ፕሮጀክት እንደተቀረጸ በጠቅላይ ቤተ ክህነትም ፍቃድ ኖሮት እየተጓዘ ያለ ትልቅ ፕሮጀክት አለና ይሄ ሐሳብ ከየት መጣልሽ? አሁንስ ይሄ ሐሳብ ደግሞ ከምን ደረሰ? ምን ላይ ነው ያለው የሚለው ጥያቄ ነው። እንግዲህ ያው ሐሳቡ የመጣልኝ ከራሴ ነው። ምክንያቱም ከማየው ነገር ተነስቼ ነው። ከማየው ነገር ማለት ልጆችን እንዳልከው በቤት ውስጥ አስተምራለሁ። የአካባቢዎችንም ልጆች ከሌላም ቦታ የሚመጡ ታና ወንድም ሆነው የሚማሩ ልጆች አሉና እነኛ ልጆች በገናን በመለማመዳቸው በገናን ድምጽ በመስማታቸው በጥሩ ስነ ምግባር ውስጥ ሲያልፉና ሲኖሩትም አየሁ። የባህሪ ለውጥ አምጥተው ማለት ነው። ልጆች ናቸው። በጣም ሳስተምራቸውም በጣም ቀላል ነው፣ አይከብደኝም እነሱን ሳስተምርና ያንን ነገር አሳይባቸው ትውልድ በሙሉ በቃ በገና በቃ የዜማ ቃነቱ መንፈሳዊ ህይወትን የምታራምድበት ራስን ጥሞና ጊዜ የምታሳልፍበት የምትረጋጋበት ዜማ ቃ ስለሆነ እነኚህ ልጆች በገና ሲዘምሩና ሲቃኙ ሳያቸው ስነ ምግባራቸው ራሱ ከቤተሰቦቻቸው የመጣልኝ ምላሽ አለ። በጣም ጥሩ ልጆች ሆነው በጎ ልብ ይዘው ያደጉ ነው ያሉት። እነኚህ ልጆች እንግዲህ ሊጠቅሙ ነው ለማን ከቤተሰብ አልፎ ለአገር የሚጠቅሙ ሊሆኑ ነው። ስለዚህ ትውልድ በገናን ይሄን ያክል ህፃናቱ ከተሰሩበት ይሄ ግብረ ገብ የሚባለውንም ነገር እየነኩት እንዲያልፉ በቃ በስነ ምግባር ልጅ ካልተሰራ ፈለገ ቢሆን በትልቅ ደረጃ ብታኖረው በቤትክ ውስጥ ስነ ምግባሩን ይሄ ገጸ ባህሪውን ከእንትኑን ግብረ ገብ የሚባለውን ነገር ካልፈራው ካልያዘው ጥቅም የለው። ይሄ ቤት ውስጥ መቅረት የለበትም። በትልቁ ለሚመለከተው አካል ሁሉ ለልጆች በገናን እንዲወዱት እንዲያዩት እንዲለማመዱት ማድረግ ፈልጌ በገናን ለትውልድ የሚለውን ፕሮጀክት ለሶስተኛ ጊዜ ለአራተኛ ጊዜ አቅርቤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነቱ ላይ አቅርቤ 2 ዓመታት ስራዎችን አሳይቼ ያንን ውጤት አይተው ልጆቹም እንዲያቀርቡ አድርጌ ያለውን ሂደት አሳይቼ እነሱም ተቀብለውኛል። በጥሩ ሁኔታ ተቀብለው ይሄ ነገር መቀጠል አለበት የሚል ከነሱ ምላሽ አግኝቻለሁ።
እግዚአብሔር የተመሰገነ ይሁን። ይሄ ነበር ፍላጎቴ። አሁን ሁኔታው ምን ላይ ደረሰ? መቼም ቀጣዩ እስኪ ምን እናስብ? በገና ለትውልድ እንግዲህ እስካሁን ይሄ ተሰርቷልና ከዚህ በኋላ ደግሞ ያሉት ላይ ምን ስራ ላይ ነሽ ያለው? ማስቀጠል ነው። እስካለ ድረስ ይዞ መሞት አያስፈልግም። ሁሉም አላፊ ነው አይደለም? ሰው ይቀጥላል በየተራ ይዘም ግን ማለፍ የለብንም። ምክንያቱም እኔ ምን ቁጭት አለብኝ መሰለክ እኔ በገናን ስማር ዛሬ 2 ዓመታት እንግዲህ 20 ዓመት አካባቢ ማለት ነው ትምህርት ቤት የለም መማርበት እንደዚህ እንዳሁኑ። አሁን እኮ ይሄኛው ትውልድ እኮ እድለኛ ትውልድ እኮ ነው። በጣም እድለኛ ትውልድ ነው። ትምህርት ቤት የለም። እኔ ስመጣ በገና ደርዳሪ ከ7 ከ8 አይበልጡም ያሉት። እነሱም አባትና ልጅ እንደዚህ ሆነው ማለት ነው ከአንድ ቤት ያላለፈ መወራረስ ነበር ያለው። ገብቷል? ያ ስለሆነ በዛ ውስጥ አልፌ ታግዬኔ በገናን እዚህ ደረጃ እስከምደርስ ይሄንን አይቻለሁ። እኔ ደግሞ ባለሁበት ዘመን ለትውልድ አሳልፌ ማለፍ የምፈልገው የሚቆጨኝ የዛን ጊዜ እንኳን ትምህርት ቤት ስፈልግ ስላላገኘሁኝ ከአንዲት እህቴ ተምሬ አይቼ ነው ዝም ብሎ በገልቦና ብለው በቃ እንጂ በትምህርት ቤት ይሄ እንዲህ ነው ይሄ እንዲያ ነው እንደዚህ ነው የሚባል ነገር እንኳን የለኝም። በዛ መልኩ ነው የቻልኩት ማለት ነው። አሁን ደግሞ ያሉትን ይዘህ ከምታልፍ ለትውልድ አስተላልፈን ብታልፍ ምንድነው ሰርተህ ነው የምታልፈው። ስራ ነው ሰርተህ የምታልፈውና ሁልጊዜ በተለይ ልጆች ላይ መስራት ደግሞ በጣም አስፈላጊም ስለሆነ ብዬ ስላመንኩበት አሁን ቀጣይነት አለው። እናውን ካገኘ መቀጠል ነው እንግዲህ ስራዎችን ይዘህ በገናን ያለበት ቦታ ልጆች ባሉበት አካባቢ ሁሉ በገና ማለት ይሄ ነው ጥቅሙ፣ ይሄ ነው ብትችሉት ይሄ ነው እያልክ ስነ ምግባር ያስተማርክ ታልፋለህ ማለት ነው። ግሩም ነው። ግሩም ቆይታ ነው እንግዲህ እስካሁን እየተከታተልን ያለነው። ከዛሬ በክብር እንግዳችን ዘማሪት የትምወርቅ ሙላት የበገናዋ ባለጸጋ ናት። እንኳን በሰላም በፍቅር ለዐቢይ ጾም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አደረሳችሁ እንላለን። የቤተ ጎዶልያስ ሚዲያ ተከታታዮቻችን ሼር ላይክ በማድረግ ለወዳጆቻችሁ አድርሱልን። እንግዲህ ዘማሪት የትምወርቅ ሙላት ማሚ እንግዲህ አፍሪካ ህብረት ላይም አቅርበሻል እንግዲህ የበገናን ዝማሬና እስኪ ያንን ጊዜያትን ሲያስታውሽን እስኪ እንዴት ነበሩ? ትንሽ ቆየት ብሏል። እሱም ምንድነው እንዳልኩ ነው በገና ደርዳሪዎች ብዙ የሉም በዛን ሰዓት ማለት ነው። ብዙ በገና ደርዳሪ የለም። በተገኙ አጋጣሚ በተለይ ሴት ከኔ በላይ አንድ ማሪሶስና ገብረየሱስ የምትባል ልጅ ነበረች። እሷም ወደ ሌላ ውጭ ሀገር ሄደች። እኔ ብቻ ቀረሁ ከሴት ማለት ነው። ወንዶች አሉ እና በሚገኙ አጋጣሚ እኔ በምታይበት መድረክ ላይ ብርቅ ይሆንባቸዋል። በቃ እኮ ብዙ ችዬ አይደለም ብዙ ጎበዙኝ አይደለም ግን የለም ነበረ በገና ደርዳሪ በወቅቱ እድል እንደዚህ አይደለች። አንዳንድ ጊዜ በዚህ አጋጣሚ እኔን የዛለታ የሃይማኖት ህብረቶች ስብሰባዎች ላይ ብዙ ጊዜ ሲኖር ከመጽሐፍ ቅዱስ ማህበር ጋር በተመለከተ የሃይማኖት ስብሰባዎች ከተለያዩ ዓለማት የሚመጡ ሰዎች ላይ ሁሉም የራሱን በየሃይማኖቱ የዜማ የሚያቀርብበት የዝማሬ ፕሮግራም ሲኖር በገና ነበር የሚጋበዘው። እኔም በገናን ይዤ እገኛለሁ። በጣም የተሳካ በጣም ጥሩ የነበረ የአገልግሎት ጊዜ በዛን ጊዜ አሳልፌያለሁ። በጣም አፍሪካ ህብረት ነበር ስብሰባ ላይ ነበረ። ቅዱስነታቸውም ይኖራሉ። የቤተክርስቲያኖቻችን ተወካዮች ሁሉም መምሪያ ኃላፊዎች ይኖራሉ። በእኛም በኩል እንኳን ከሌሎችም አካላት እንደኔ ግን እነሱም እንዳልኩህ እነሱም በመድረክ ላይ ነው ቁጭ ብለው የኔ ተራ ሲደርስ የሚሰሙኝ ልኩ እነሱም ሁሉም የራሱ ነገር ያሳያል ማለት ነው። አንድ ዝማሬ ሰምቻለሁ የሊቀ መዘምራን ቴዎድሮስ ዮሴፍን የንስሐ ዝማሬ በበገና ዘማሪት የትምወርቅ ሰርታ እጅግ እንዴት እንደወደድኩትና ያው እንግዲህ ተመልካቾቻችን ይሰሙታል በኋላና እንደ በደሌ ያልከፈልከኝም ፍቅር ነህና ያለፍከኝም የሚለው ይህን ልዩ ዝማሬ በበገናም የትምወርቅ ሰርተዋለች። እስኪ አስታውሱ እንዴት ተሰራ እንዴት ተዋሃደልሽ? እሱ ምንድነው አጋጣሚ ሊቀ መዘምራን ቴዎድሮስ ዮሴፍ እሱ ይረሳል ያው ጓደኛዬ ስለሆነ ይረሳልና ወደ መድኃኒዓለም ላይ ትልቅ መርሃ ግብር ነበርና ዘመርኩት እሱ። ምክንያቱም በገና መዝሙር ብዙ ጊዜ ትረካ ነው የተለመደው። ትረካ ነው ስለ መስቀሉ ብዙ ነው የምትተርከው፣ ስለ ቤተልሔም ነው የምትተርከው፣ ስለሌላም ያደረገ የተለመደው እንደዛ ነው እና ህዝብ ዝም ብሎ ነው የሚሰማው ተመስጦ።
በራሴ ግን ምን አለኝ አንዱ መዝሙር እንደዛ ቢሆን አንደኛው ቀጥሎ ያለው ደግሞ መዝሙር ህዝቡ ደግሞ የሚያውቀው ከህዝቡ ጋር የምትሆንበት ብዬ አጠናለሁ ብዙ ጊዜና እንደ በደሌ አልከፈልከኝም በበገና ቀስ ብያው ጥሩ ዘራጋ ያለ ዝማሬ ስለነበረ ሰርቼው ዘመርኩት። ወደ መሬት ላይ ተዘምረው እንግዲህ ይሄ መዝሙር ስሩ በበገና በቃ ስሩ ብሎ ይሄድ ነው። ቀጥታ እንትናሽ ወደ ስቱዲዮ ገብቼ ሰራሁት ለራሴ ዝም ብዬ የምሰማው እና እንደዚህ አሁን ቲክቶክ ላይ ፌስቡኮች ላይ ምናምን ለቀዋለሁ አልፎ ደስ ስለሚል መዝሙር ማለት ነው። ከዛ አንፃር ነውና ይዘመራሉ። ካስፈለገ በደንብ መዝሙሮች ያጠና ትዘምራለህ። ግን ብዙ ጊዜ በገና መዝሙሮች የራሳቸው እንትን አላቸው። ከግጥምና ዜማው ጀመረክ በተለይ ሰምና ወርቁ ምናምን የተለመደው ከዛኛው መስመር እንዲወጣ አልፈልግም እና በደንብ ጫን ብዬ ወደ ዝማሬዎች በተለይ እነኚህ ምት ያላቸው ዝማሬዎች ላይ አላስገባውም። በዚሁ መልኩ ነው እንደው ለተረጋጋ ቢቀጥል የሚል ሐሳቤ ስላለኝ በግሌ በዛ መልኩ ነው ማረግና ብዙ ገፍቼ እንደዚህ ከበሮ መዝሙሮች ምናምን አጥንቼ ወደዚህ አላመጣቸው ማጥናት ይቻላል። ትክክል። በገና ግን አሁን ከሌሎች የምስጋና መሳሪያ የአገልግሎት መከነ ቤተክርስቲያኗ ያላት ከአገልግሎት መሳሪያዎች ጋራ ተዋህዶ አገልግሎት መቀጠል ይችላል። እንዴት ስታይዋለሽ? ከሌሎች የዜማ ዕቃዎች ጋር ከሌላ የዜማ ዕቃዎች ጋር እንዴት ይቻላል? እኔም ሞክሬያለሁኝ። ጥሩ ተሞክሮ እኔ በገና ላይ ብዬ በራሴ ስለነበር የማሳድገው እኔ ከመሰንቆ ጋር ሰርቻለሁ፣ ከዋሽንትም ጋር ሰርቻለሁ። በአንድ ቅኝት በአንድ ሜጀር አድርገህ ታውዱ ምንም የሚከብድ ነገር የለውም። አይከብድም። ካጠና አይከብድም ምንም። በፊት ራሱ በገና እንግዲህ ከቤተ ክርስቲያን የዜማ ዕቃነቷ ባሻገር ደግሞ የሀገርም ቅርስ ነው አይደለም የሚባለው። ተመዝግቦ እኮ አለ በነገራችን ላይ ኢትዮጵያ ባህልና ቱሪዝም እንትን ተመዝግቦ ነው ያለው። ስለዚህ ድሮ ያው ስለ በገና ሳጠና በብሔራዊ ቲያትር በሀገር ፍቅር ቲያትር ላይ የተለያዩ የዜማ ዕቃዎች ተደረደረችው የዜማ ዕቃዎች በብሔራዊ ቲያትር በሀገር ፍቅር ቲያትር ቤቶች እንደውም ከዘመናዊ መሳሪያዎች ጋር ተዋህደው ሲሰሩ ያየሁበት አጋጣሚ አለ። በቪዲዮ ቆዩ ቪዲዮዎች የሀገርን ባህል ጉዞ ይዘው ሲሄዱ በመላው ዓለም ላይ ይዘው ይሄዱ ነበር። በገናንም እንኳን በመንፈሳዊ ዜማ ቀናብረን ለዝማሬ ለማቅረብ ማለት ነው። ስለዚህ ከዜማ ጋር ከመሰንቆ ጋር ከዋሽንት ጋር ተቀናብሮ ይሰራል። ምንም ያመጣው ችግር የለም። ብቻውን ስለተለመደ ነው። ብቻውን ቢቀጥል በደንብ አስከብረ ነው የምናስቀጥለው። በገና የዜማ ዕቃነቱ እንዳልኩ በመጀመሪያው ምዕራፍ ጀምሮ የተጠቀሰ የዜማ ዕቃ ስለሆነ ማለት ነው። ግን አንተ ለጠየቀኝ ጥያቄ ይቻላል ወይ ለምትለው አዋህዶ መስራት በደንብ ይቻላል። በተለይ አሁን ያለው ትውልድ በጣም ጎበዝ ነው፣ ይሰራል። ከዚህ በተሻለ መልኩ ይሰራል። እኛ በቃ አሁን እንደ ቅርስ እንትን ነው የምንቀመጠው። በፊት በገናን አስቀጥለዋል ከሚባሉት እኔ ስንተኛው ትውልድ እንደሆንኩኝ ባላቅም ካሉት በገና ደርዳሪዎች ከኔ ትውልድ በኋላ ያሉት በጣም አክቲቭ የሆኑ ልጆች ናቸው ያሉት። በጣም ጎበዞች ናቸው። በጣም ድንቅ ነው። እንግዲህ ቅድምም ስንወያይ በመኖሪያ ቤትሽ ልጆቹን ትውልዱን በገና ለትውልድ እያስተማርሽ ነው። ተሞክሮሽ ነገ ትውልዱ እንዲቀጥል የበገና አገልግሎቱ ወደፊት እንዲጓዝ ይሄንን እያስተማርሽ ነው። ከበገና ውጪስ የሚማሩት ነገር አለ ወይ? በቤትሽ እንግዲህ ቤት ውስጥ በጣም ከባድ ነው። ቤት ውስጥ ልጅን ሰብስቦ ሁሉንም እንግዲህ ያንን እንዴት ቻሌንጁን እንዴት ተወጣሽው? ሁለተኛ ደግሞ ከበገና ውጪ የሚማሩት ነገር እስኪ ካለም እንወያይበት። እኛ ቤት ውስጥ አሁን እንደ ቤተሰብ ነው የምንኖረው። ሲማሩ ሲመጡ ሌላ ቀርቶ አጋፔ የሚባለው የፍቅር ማዕድ የሚባለው አይደለም። ከስንት አንድ ቀን እሱን ሁሉ ነው የምናካሄደው። ልጆቹ ለብቻቸው ሁሉ መብላት የለመዱ ናቸው። ቆይ እስቲ ደግሞ ከሰው ጋር እንደሚበላ መልመድ አለባቸው። ከማህበረሰቡ ጋር መኖር እንዳለባቸው። አንዳንዴ ልጆችን እንደዚህ ይዘህ ስታሳድጋቸው አንድ ቀን ከእጅ አመለጡለት አታገኛቸው። እና የሆነ ልምምዶችን ነበር ማሳያቸው። ባጭሩ ልምምዶችን ነበር ማሳያቸውና ያብሮ መብላት መጠጣትን መከባበርን ያው ግብረ ገብ ማለት ነኝ አይደል? እናትና አባታቸውን ሄደው መታዘዝ እንዳለባቸው እኔ ከእናትና አባቶቻቸው ምላሽ ስላገኙ ማለት ነው። በቤታቸው ውስጥ ያሉ የሚሰሩ አጋዥ ተብለው የመጡ ሰራተኞችን እነሱ ማክበር እንዳለባቸው በቃ ይሄ ሁሉ ነው የምናወራው ማለት ነው።
ግዴታ እነኛ ተቀጥረው ስላሉ እነኚህ ባለቤት ነኝ እነኛ ሰሪና አሰሪ በሚለው መንፈስ እንዳያድጉ አንዱ ግብረ ገብ ይሄ የቤተሰቦቻቸውን ድርሻ ነው የተወጣውላቸው ያሉት ባጭሩ። ግን ጥሩ ነው እኔ አትርፌበታለሁ። ምንም በጎ ማድረግ እኮ ታተርፍበታለህ እንጂ አትከስርም። ስለዚህ እነሱ ነው ማሳየች የነበረው። መጽሐፍ ቅዱስ አስነበባቸዋለሁ ማቀው ነው። መዝሙረ ዳዊትን አስጠናቸዋለሁ። ምዕራፍ 3ን 2ን በቃላችሁ ቻሉላቸዋለሁ። ወደ ትምህርት ቤት ስትሄዱ በቃላችሁ ከቤት ስትወጡ ያላችሁ ሄዱ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመው መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል እያላችሁ ሂዱ። እዛ ስትደርሱ ሁሉ ነገር ብርሃን ሆኖ ይጠብቃችሁ ያላቸዋል። ይችላሉ፣ በቃላቸው ይለምዳሉ። ልጆች ስለሆኑ በጣም የሚለምድልኝና እንደሱ አይነት ነገር አለ። የግዕዙን ያቡነ ዘበሰማያቱን ማቀው ነው ሰው የሚችለው ማቀው ነው እና አቡነ ዘበሰማያትን በግዕዝ አስጠናቸዋለሁ። ይችላሉ፣ ለምዱልኛል። እነሱ ነገሮች አሉና በቃ ይሄንን ካደረኩላቸው እነዚህ ሰው ልጆች እኮ ሲያድጉ እኮ እኔ በጣም አትራፊ ነኝ። በቃ ብዙ ነገር እነሱ ደግሞ ሌላ ሰው ይሰራሉ። አሁንም ካስተማርኳቸው ልጆች ውስጥ በግቢያችን ካሉ ልጆች በተለይ ልክ ይሄን ያሳየኋትን የምታሳይልኝ ልጅ አለች፣ ክርስቲ ትባላለች። አብራኝ አንድ ህንጻ ላይ ነው የምንኖረውና ለሌሎቹ ታሳያቸዋለች። ደስ ይለኛል። በቃ ማውረስ ማለት ይሄ ነው። ማውረስ ማለት ትውልዱ የሚቀጥለው ይሄ ነው። እንደሱ አይነት ነገር ነውና ከእንትን ውጪ ይሄንን አስተምራቸዋለሁ። ግን እኔ ፕሮጀክቱ ይሄ በገና ለትውልዱ የሚለው ፕሮጀክት ግን ይዞት እንዲያልፍ በጠቅላይ ቤተ ክህነቱም ሳስገባ ፕሮፖዛል ተሰርቶም ይሄ ያስፈልጋል ምናምን ብዬ ሳስገባ እኔ የምችለውን ነው የምሰራው ለትውልዱ ማስተላልፈው። እነሱ ግን ለልጆቹ ተጨማሪ ትምህርቶችን ይሄ ግዕዙን ሌሎችንም ትምህርቶች አብሮ ተጓዳኝ የሆኑ ትምህርቶችን ከቤተ ክርስቲያኗ ልሳን የሆኑትን በሙሉ አስተማሪዎች ከጎኔ ቀጥሮ ብቻዬን እንኳን አይደለም የምሰራው። እኔ ሐሳቡን ማቅረብ ተደራሽነት እንዲኖረው ማድረግ ነው። አሁንም በገና ለትውልዱ ብዙ እንትን አለው የራሱ ክፍል አለው። ዝም ብሎ በገና ብቻ ማስደርደር አይደለም። ከዛ ያለፉ ትምህርቶች አሉት። እኔ ከበሮም አስተምራለሁ፣ ከበሮንም ማሳያቸዋለሁ። ከዛ ስንጨርስ ደግሞ ቁጭ ብለን እንዘምራለን። ምስጋና መዝሙር ዘምረን እንሄዳለን። እና እንደዚህ አይነት ነገር ስለሆነ አሁንም በገና ለትውልዱ በገናም ብቻ አይደለም ተጓዳኝ ትምህርቶችን ለቤተ ክርስቲያኑ ልሳን የሆኑትን ስነ ምግባሮችን ይዘው ልጆችን ሊያሳድጉ የሚችሉትን ክፍሎች በሙሉ አጋዦች ተመድቦልኝ ነው ለመስራት ያቀረቡት ለጠቅላይ ቤተ ክህነቱም። እሱንም አይተው ነው ተቀባይነት ያለው። እንግዲህ ማሚ የትም ወርቅ ሙላት የበገና ብቻ ሳይሆን የከበሮ የትኛውም ዘማሪ የትኛውም መዝሙር ያወጣል። የትም ወርቅ የሌለችበት ከበሮ የለም እንግዲህ እና ይሄስ ጸጋ እንዴት ነው? እስኪ ብዙዋኑ ዝማሬ ሊያብሶ እኔም አንድ ማስታወሱ አለ ልቦና ያውጣ ዳሴ ለክብርሽ ሊቀ መዘምራን ቴዎድሮስ ዮሴፍ ላይ በቃ ራሱ ፊት ለፊት የምናይሽ አንቺን ነው እና የዝማሬው አገልግሎት ምናልባት ከበሮ ሲመታ ያው ዝማሬ ሲሰራ በጀርባ ተቀምጦ ነው የከበሮ አገልግሎት። ይሄን ብቻ ሳይሆን በትላልቅ ጉባኤ ላይ እነ ኢቲአርት ማዶት ለኢትዮጵያ የሚሰራው ትላልቅ በሚሊኒየም አዳራሽም እንዲሁም ደግሞ የተለያየ ዝማሬ ላይ ያው አንቺ አለሽና እስኪ ይሄ አገልግሎት እንዴት ነው የከበሮ? ይጸጋው ነው እግዚአብሔር ሰጠነው። ትምህርት ቤት ገብቼ አይደለም ለመማር ያደረኩት ጥረት የለም። ግን ውለቷ የማይረሳ ቅድስት ቤተክርስቲያን አለች። እዛ ውስጥ በማደጌ ልምምዱ ከዛ የመጣ ነው። ዝም ብሎ ግን አይምሮዬ በጣም ፈጣን ነው። ስቱዲዮ ውስጥ እንኳን መዝሙር ስንሰራ ክራር፣ መሰንቆ፣ ዋሽንት ይኖርና ከበሮ አለ። በቋንቋ እንኳን በፊት ዛሬ እኮ አይደለም በፊት ከተለያዩ ሰምቼ የማላውቃቸው ቋንቋ ዘማሪዎች ይመጣሉ። አላጠናም፣ እዛው ጋር ነው ሰምቼ የምሰራው። ይገባኛል ዝም ብሎ ምቱ በቃ የትኛው ማረፊያዊቱ ጋር ነው፣ ቀጣዩቱ ጋር ነው፣ የትኛው ነው ቁርቁራ፣ የትኛው ነው በዚህኛው የሚመታው የሚለው ሐሳቡ ወዲያው ይገባኛልና ከዛ አንፃር ነው እንዳልከው ብዙ መዝሙሮች ላይ ሰርቻለሁ። ከዜማ ዕቃዎች ደግሞ በተለይ ለመዝሙር ስራ ደግሞ ዋና ተጠቃሽ እውነት ለመናገር ከበሮ ምት ነው። እሱን መስመሩን የሚያስተካክለው እሱ ነው። ከንስሐ መዝሙር ውጭ ያለው ማለት ነው። የከበሮ ምት ልክ ካልሆነ መዝሙሩም እንትን አይነት የሚዘምረውም ሰው ተረጋግቶ ሙሉ ኃላፊነት ኖሮት ላይሰራው ይችላል። ከበሮ ከጎተተብህ የምትመታው የምትመጠን ልክ ካልሆነ
ትቸገራለህ። ማን የሚዘምረው ዘማሪ? እኔ እንደው በብዛት ክፍለ ሀገር ጉዞ በማደርግበት አገልግሎት ላይ ከዝማሬ ውጪ ከበሮ ነው በብዛት የሚያስመቱኝና ከበሮ በጣም ስመታ ከርሜ 3 ቀን ደክሞኝ ነው የምመጣው። ከዘማሪው በበለጠ ደክሞኝ ነው የምመጣው። ለኔ ብዙ አስተካክሎ ይመታል ሰው ከበሮ ላይ ያጋጥመኝ ይችላል። እኔ ጆሮዬ ሌላ ነው የለመደው። ስለዚህ ችላ ብያቸው ነው ያሳበላሹብኝ። ራሴ በእጄ ራሱ ሞክራለሁኝ ሪትሙን በዚህ መልኩ እንዲቀጥል አድርጌ ምቱን አስቀጥላለሁኝና ወሳኝም ነው ከበሮ ለመዝሙር ስራ። ከዜማ ዕቃዎቹ ከአራቱ አንዱ ከበሮ ነው፣ ወሳኝም ነው። አዎ ከበሮ እጅግ አብሶ በትላልቅ ጉባኤዎች እንግዲህ አንድ ዘማሪ ቢያንስ 4-5 መዝሙርን ይዘምራል። እንደውም ትላልቅ ጉባኤ ላይ አሁን በሚሊኒየም አዳራሽ በሚኖረው የተለያዩ የገዳማት ጉባኤዎች ላይ እዛ ላይ እንግዲህ ተቆሞ ነው ያሁሉ 12 መዝሙር። አዎ እና እስኪ እንዴት ነው ድካሙስ ራሱ እንዴት ነው? ይደክማል። እስክትደክም እንግዲህ እስካሁን አለው እግዚአብሔር ብርታት ነው። እንግዲህ ቃሉም ደግሞ ማአቃቸዋለሁ የሚዘመሩት መዝሙሮች ስለማቃቸው አብሬ ስለሆነ የምዘምረው ሁሉንም መዝሙሮች አቃቸዋለሁ። ማላውቀው መዝሙር የለም። ሁሉንም ስለማቃቸው አብሬ ስለምን ብዙ አይደክመኝም። እውነት ለመናገር አይደክመኝም። መቼ ነው የሚደክመኝ? ጨርሼ ቤቴ ስገባ ይደክመኛል። በጣም ድካም ነው። ልክ ቤቴ ስገባ አውቀዋለሁ እንጂ እዛ አገልግሎት ላይ ያለው እኔ ምንም አይደክመኝም። ሚሊኒየም አዳራሽ ላይ አልደርሳለ የከበሮ ምቶች መድረኩ ላይ ብዙ አይነት ከበሮች መተው ሲመቱ እዛ ቪአይፒ ለተቀመጠው ሰው ሁሉ ያመት አይደርስም፣ አይሰማም፣ ሩቅ ነው። ስለዚህ ወደ ምን መጣን? በማይክሮፎን ቆሜ በቃ ልክ እንደሌሎቹ ዜማ ዕቃዎች መስራት ጀመርኩ። ተደራሽ ይሆናል። አንድ ከበሮ አሁን በቀደም ተሰራ ነው ለሁሉም ይዳረሳል። ላይ ለሁሉም በአንድ ከበሮ ነው የሰራሁት። ይዳረሳል እንዳልኩ ከበሮ መምታቱ ብዙ አይከብድም። ፓውዛው ሙቀት ግን ገዳይ ነው። በጣም ከባድ ነው። የሚደንቅ ቆይታ ነው እንግዲህ ያለን ተመልካቾቻችን። እንግዲህ በስተመጨረሻ የበገና ስሪቶች እንግዲህ ምን እንደሆኑና ከምን እንደሚሰሩ ያሉትን ነገሮች እንዲሁም ደግሞ እቺ በገና እንግዲህ ካንቺ ጋር መቼም ተለይታ አታውቅም። እድሜዋንም እንዲሁም የበገና ስሪቶችንም እስኪ ለተመልካቾቻችን ይሆን ዘንድ። በገናዋ ያው 21 ዓመት ቆይታለች። 21 ዓመት ቆይታለች። ከገበቴ ነው የተሰራው። ገበቴ ማለት ይሄ ነው። የድምጽ ሳጥን የሚባለው ይሄ ነው። ገበቴ የሚባለው ፓርቲ ይሄ ነው። 21 ዓመት ቆይታለች። ብዙ በገናዎች እንደዚህ አይነት አታይም። አሁን ትንሽ የተሞከረ ነው እንጂ በፊት መጋቢ ስብሐት አለማዋጋና እኔ ጋር ነው ያለው። እኔም ከነሱ አካባቢ የተጣለ ቆሻሻ ላይ ተጥሎ የነበረ አውጥቼ አጽድቼ ነው በዚህ መልኩ እንድትሰራ ያደረኳት። ወደ ተጥላ የነበረች ናት። በገናን ከመውደዴ የተነሳ ማለት ነው። ከዛ አንፃር ነው። ወደ ስሪቱ ስንመጣ በገና የሁለት ነገሮች ስሬት ነው። ከሁለት ነገሮች የተሰራ ነው። ከእንስሳት እጽዋትና ከእጽዋት ውጤት የተገኘ የዜማ ዕቃ ነው። ስለዚህ ከእንስሳት የተሰሩት እንስሳት ማለት ከበግ አንጀት በዋናነት አውታሩ ከእንስሳት ውጤት የተሰራ ነው። እንደገና እንዚራ የሚባለው ክፍል ድምጹን ከፍና ዝቅ የሚያደርግ ከሌሎች ክር መሳሪያዎች ለምሳሌ ከክራር በገና የሚለይበት አንዱ ክፍል እንዚራ የሚባለው ክፍል ነውና እንዚራው የበገናውን ድምጽ ከፍና ዝቅ ሲያደርገው የምንጠቀምበት እንዚራ የሚባለው ክፍል የእንስሳት ውጤት ነው። ቆዳ ስለሆነ ማለት ነው። እንደ ቅኝት ነው የሚያገለግለው። አዎ ከፍና ዝቅ ያደርጋል። በገና ከሌሎች ክር መሳሪያዎች በቅርባችን ካለው ከክራር ስናይ ከዚህም ጋር ይቃኛል። ድምጽን ከፍ ዝቅ በማድረግ ለውጥ ታመጣለህ። ቀላይን በመቃኘው ይቃኛል፣ ለውጥ አለው። ስለዚህ ይሄም የእንስሳት ውጤት ነው ቆዳ ስለሆነ። ሌላው እንደተባለው ገበቴውን የሸፈንበት ይሄ ክፍልም ይሄም ከቆዳ ነው የተሸፈነው። ይሄም የእንስሳት ውጤት ነው። ከእጽዋት ውጤት የምንጠቀማቸው በዋናነት ብርኩማ የሚባለው ከእንስሳት ውጤት ከእጽዋት ውጤት የተጠቀምነው ነው። እዚህ ጋር መወጠሪያው ድምጾቹ መወጠሪያ አውታሩን የሚወጥርልን እሱም የእጽዋት ውጤት ነው። ግራና ቀኝ ያሉት ምሰሶቹም የእጽዋት ውጤት ናቸው። እንደገና በዋናነት ቅኝት የምንቃኝበት እዚህ ጋር ያለው መቃኛ የሚባለው ይሄም የእጽዋት ውጤት ነው። ስለዚህ በገና የምን ውጤት ነው? የሁለት ነገሮች
ውጤት ነው። ተዋህደው ከእንስሳትና ከእጽዋት የተገኘ ድምፁ መልካም የሆነ ልብን የሚያረጋጋ መንፈስን የሚያድስ የጥሞና ጊዜን የምናሳልፍበት የዜማ ዕቃ የተሰራው ከዚህ ነገር ነው። በገና ማለት ነው። ማረን 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 አምላክ ተለመነን። ማረን 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 ጌታ ተለመነን። አምላክ ተለመነን። የአንደበቴ ሐሰት የልቤ ክፋቱ የልቤ ክፋቱ መቆሚያ የለም የእጄ ጥፋቱ የእጄ ጥፋቱ አንተ ባትሆን ኖሮ አዛኝ ለፍጥረቱ አዛኝ ለፍጥረቱ መቼ እንደርስ ነበረ ከወሩ ካመቱ ከወሩ ካመቱ ከወሩ ካመቱ ማረን 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 አምላክ ተለመነን። ማረን 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 ጌታ ተለመነን። አምላክ ተለመነን።